በገዛ ሀገሩ በቻይና የተደበደበው ኢትዮጵያዊ ነገሩ ከሐዋሳ ኢንዱስትሪያል ፓርክ የተሰማ ነው። በሐዋሳ ኢንዱስትሪያል ፓርክ ልዩ ኢኮኖሚ ዞን ውስጥ የሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነ እና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አጥተናል ሲሉ ምሬታቸውን ማሰማታቸውን ሰምተናል። በቅድሚያ ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንዲሆኑ እናሳስባለን። ወደ መረጃው ስናልፍ ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችሉ ከፍተኛ ጥራት ያላቸው ሶላር ፓናሎችን እያመረተ የሚገኝ ፋብሪካ ሲሆን በፋብሪካው የሚሰራ አንድ ኢትዮጵያዊ በቻይናዊ ግለሰብ ክፉኛ ተደብድቧል። ይህ የምታዩት ወጣትም በአንድ ቻይናዊ ራሱን እስኪስት ድረስ ድብደባ ተፈጽሞበት ነው። ተደብዳቢው የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታሉ እየተወሰደ ባለበት ወቅትም ራሱ ቻይናዊ ስሜታዊ ሆኖ ሲደበድበኝ ነበር ብሏል። ኢትዮጵያዊ ግለሰብ በቻይና ዜጋ የደረሰበት ከባድ ድብደባ ምክንያት ጉዳት ደርሶበት ሆስፒታል ውስጥ ገብቶ ሕክምና እየተከታተለ ይገኛል። የደረሰበት ጉዳት ክብደት እንዳለው የተገለጸው ተጎጂው በአሁኑ ወቅት የሕክምና ባለሙያዎች ክትትል እያደረጉለት መሆኑን አንቀናል። የዓይን እማኞች ምስክርነትም እንደሰማ ነው ድብድቡን ማስቆም ከብዶን ነበር። አስከፊውን ድርጊት በቅርበት የተመለከቱ የዓይን እማኞች ለጥያቄ አቅራቢዎች እንደገለጹት ተጎጂውን ከቻይናዊ ግለሰብ ለመጠበቅና ድብደባውን ለማስቆም ጥረት አድርገው ነበር። ሆኖም ድርጊቱን ሲፈጽም የነበረው ግለሰብ በጣም ጠንካራና አስቸጋሪ በመሆኑ እማኞቹ ምንም ማድረግ እንዳልቻሉ በቁጭት ተናግረዋል። ዜጎች በውጭ ሀገር ዜጎች ሊደርስባቸው የሚችለውን ጥቃት ለመከላከል ሲባል ይህን መሰል ድርጊት ያለ ቅጣት ዝም ከተባለ ነገ ሊደገም ስለሚችል የሕግና የፍትህ አካላት በጉዳዩ ላይ ፈጣንና ሁሉን አቀፍ ምርመራ እንዲያደርጉ እንዲሁም ተገቢውን እርምጃ እንዲወስዱ ጥሪ ቀርቧል። በዚህም የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ ኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ የተፈጠረውን ግጭት አጣርቶ እርምጃ ወስዷል። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል በአንድ የውጭ ዜግነት ባለው ሱፐርቫይዘር እና ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ መሆኑን ለመረዳት ችለናል። አለመግባባቱ መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ እንጂ በጸብ መሆን እንዳልነበረበት መግባባት ላይ ተደርሷል። በመሆኑም በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ ያልተወጡ 5 ኃላፊዎች ላይ ኩባንያው እርምጃ ወስዷል። አንደኛ፣ በግጭቱ በቀጥታ ተሳትፎ የነበረውን ቻይናዊውን ግለሰብ የድርጅቱን ስነ ምግባር መመሪያ ባለማክበሩ እንዲሁም አንድ ኢትዮጵያዊን በመደብደቡ እርምጃ ተወስዶበታል። ሁለተኛ፣ ጉዳዩ የሚመለከተው የኩባንያው የስራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከስራ ተሰናብቷል። ከዚህ ጋር ተያይዞ ተጨማሪ 3 መካከለኛ ደረጃ ስራ አስኪያጆችም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ከባድ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። በዘላቂነትም እንደዚህ አይነት ችግሮች እንዳይደገሙ ስልጠናዎች ለኩባንያው ሰራተኞችና አመራሮች በቀጣይ የሚሰጥ ይሆናል። ቸር ክረሙልን።